ውዴንም እኮ ያልኩት ይሄንኑ ነው። ባል ሳይኖር ውለዱ እንዴ የኔ ፍቅር አንጭስ እንደው ባል ሳይኖር ደግሞ ውለዱ። እንደው ምን ቃላት ሁሉ ጠፋ። ይሄን ያክል ነው እንዴ ሰዎችን ያስጨነቃችሁ? ግን ውለዱ እያላችሁ በዚህ ደረጃ ነው እንዴ እያስጨነቃችሁ ያላችሁት? እውነት እኔ በቃ ስለ ልጅ ሳነሳ በጣም ብዙ እናቶች በጣም ብዙ በቃ ድምፅ ስለሆንሽን ምናምን ብለው ሲጽፉልኝ እኔ በጣም ነው የደነገጥኩት። እንዴ አረ ተው እናንተ ምን ሆናችሁ ነው? በነገራችን ላይ ህይወት ማለት ነው ህይወት የሚመስላችሁ ሰዎች አግብቶ ወልዶ መኖር ብቻ ህይወት የሚመስላችሁ ሰዎች አላችሁ። ሰው መውለድ ትልቅ ነገር ነው። ልጅ ማሳደግ ትልቅ በረከት ነው። ግን ፈጣሪ ሲፈቅድ ነው። አንዳንዴ ግን ሁሉ ነገር ደግሞ ኖሯቸው እናት አባት የሌላቸው ልጆች ለማሳደግ ተስማምተውበት አውርተውበት በቃ የተወለዱትን እናሳድግ ብለው በጽድቅ መንገድ የሚጓዙ ሰዎች እንዳሉ አታውቁም? ግዴታ እነሱ ባይወልዱም የሌላ ልጅ እንደ ልጃቸው አሳድገው ከእግዚአብሔርም ተስማምተው ከራሳቸውም ተስማምተው የሚኖሩት። እናንተ ደግሞ ጭራሽ የምትሉት የሰው ልጅ እንዴ መውለድ እኮ ዝም ብሎ እኮ አይወለድም። ፈጣሪ አንደኛው ፈጣሪ ሲፈቅድ ብቻ ነው ዋናውና ዋናው። ከዛ ቀጥሎ ግን ዛሬ አግብቷት ዛሬ ወልዶላት እንደ ቆሎ በትኖ የሚሄድ ሰውዬ ጋራ ባንዴ አግብታት ውለጂ እንደገና እሷም ደግሞ ባንዴ ገብታ ደግሞ ወልዳ ልጆቿን በደንብ ማታሳድግ ካለች ያ ሁሉ ጥናት ተደርጎ እኮ ነው ሰው ወልዶ ራሱ የሚያሳድገው። ገባችሁ? ያ በዛ ሁሉ ጥናት ውስጥ ያለን ሰው ውለዱ አትውለዱ ውለዱ አትውለዱ። እኔ እኛ ያክል ሰዎች መጨነቃቸውን አላውቅም፣ ግን ዛሬም ነገም እንደው እንኳን አስታወስኩ በዚህ መንገድ እሰራለሁ። ሌላው ደግሞ ይሄ ሰው ምንም አይወልድም ይሄ ሰው እንዲያይ ብላችሁ በቃ ስትናገሩ ግፋችሁን ሰብስቦ ያ ሰው ሲወልድ ህይወቱን መኖር ሲጀምር አታፍሩም ወይ? እኔ አሁን ማፍረው እንደዛ አይነት ሰዎች ጌታን እውነቴን ነው። በቃ አትወልጅም አይ በቃ እሷ እኮ አትወልድም ምናምን ተብሎ ሲወልዱ ስታዩ ምን እንደሚወጣችሁ ማየት እና ታስጨንቋቸው እንዴ? ያላገቡት ቀስ ብለው ባልመርጠው አግብተው ፈትሸው አይተው ተረጋግተው። አሁን እኮ የእናንተን ድምፅ ፍራቻ የእናንተን አግቡ ውለዱ ፍራቻ ሰው ዝም ብሎ የማይመለከተው ህይወት እየገባ ልጅም ያላባት ያለ እናት የምታስቀሩት እኮ በእናንተ የተነሳ ነው። በእናንተ ጩኸት የእናንተን ድምፅ ምንድነው ለመዝጋት ሲባል በቃ ከወለድኩኝ አትሊስት ጥያቄው ይቆማል። ግን ጥያቄው አይቆምም ውዶችዬ። ይኸውላችሁ ብትወልዱም ባትወልዱም ምን ብትሉም ሰው ከማውራት እንትን አይልም። ልባችሁን ሰፋ አድርጋችሁ ባል ያላገኛችሁ ባል ፈልጋችሁ እስከምታገኙ መጠበቅ፣ ሚስት ያላገኛችሁ የእግዚአብሔር የፈቀደላችሁ ሚስት አግኝታችሁ እስከምትወልዱ ድረስ መታገስ ነው። ከዛ ውጭ ደግሞ ግዴታ ወልደን መኖር አለብን ኢምፖርታንት አይደለም። በቃ እግዚአብሔር ሲፈቅድ ነው። እግዚአብሔር ካልፈቀደስ ተዋደው አንድ ባልና ሚስት ተፋቅረው እናት አባት የሌላቸው ብዙ ህፃናት አሉ። እነሱን ማሳደግ በራሱ አንደኛ እንደ ልጅ ናቸው፣ ሁለተኛ ከፈጣሪ ትልቅ በረከት ነው። ስለዚህ እናንተ ዳር ላይ እኮ ነው የምትቀሩት። ወይ ከሰው አልሆናችሁ ወይ ከእግዚአብሔር አልሆናችሁ። እኔ አላቅም በዚህ ጉዳይ። በነገራችን ላይ ሰፋ አድርጌ እሰራለሁ። ወደ ዩቲዩብ ብትሄዱ ደግሞ ብዙ ነገር እጭንላችኋለሁ፣ እናወራለን። ዩቲዩብን አሳድጉ። ባዮ ላይ ያለ ሊንኩ ሰብስክራይብ አድርጉ። ብዙ ነገር እናወራለን። እህቶች አትረበሹ፣ ወንድሞችም አትረበሹ። ሁሉም ከፈጣሪ ነው። ትዳር ከፈጣሪ ነው። ልጅ ከፈጣሪ ነው። ህይወት ከፈጣሪ ነው። ሁሉ ነገር እሱ ባለን መስመር ብቻ ነው የምንጓዘው። እኛ እየመሰለን እሱን የምንቀድም እየመሰለን ነው። ፈጣሪ ካልፈቀደው የሚሆን ነገር የለም። በሰው ወሬ የሚሆን ነገር የለም። በሰው ወሬ የሚገነባ ትዳር የለም። በሰው ወሬ የሚወለድ ልጅ የለም። በሰው ወሬ የሚመጣ ነገር የለም። ተረጋጉ፣ ጸሎታችሁን አድርጉ። ግን እኔ ለእናቶች ለእህቶች፣ በአጠቃላይ ልጅ ለሚፈልጉት ምን ጸልያለሁ፣ እንደዚህ በቃ አይምሯችሁን የነኩትን አትወልድም እኮ አታገባም እኮ ብለው የነኳችሁን ሰዎች ፈጣሪ ያሳፍርላችሁ፣ ፊታችሁ ያቁማችሁ። በቃ ፊታችሁ ያቁማችሁ። የእነሱን ስድብ ተሸክማችሁ ለኖራችሁ ለእናንተ ጽድቅ ያድርግላችሁ። እነሱ ግን ያሳፍራቸው። ውለዱ፣ ክበዱ፣ በመንታ ይጎብኛችሁ ፈጣሪ። ትዳር ለሌላችሁ ደግሞ ቆንጆ ትዳር ይስጣችሁ። እንደው ለጠላቶቻችሁ ሲል ፈጣሪ እንደው ሌላውን ተውትና ፈጣሪ ጠላቶቻችሁን ያሳፍርላችሁ። ሌላ ምንም ቃል የለኝም። አይዟችሁ ውዶች፣ አራት ትረበሹ።
ምን 4 ለወለደውም እኮ 5ኛ ድገሙ ይላሉ እነሱ። አያርፉም አፋቸው። ካላገባችሁም አግቡ ይላሉ፣ አያርፉም። የሰው ልጅ እስከምንሞት አፉ አያርፉም። ህይወታችሁን ቀጥሉ፣ ኢንጆይ አድርጉ። ላይፍ ሾርት። ዛሬ ማደራችንን እንኳን እርግጠኞች አይደለም። ይችን ደቂቃ እኔ ይሄንን ከተናገርኩ በኋላ ምን እንደሚያጋጥመኝ በህይወት እርግጠኛ አይደለም። ገና ላላገባሁት፣ ላልወለድኩት፣ ላልኖርኩት ህይወት ልጨነቅ ቀርቶ አሁን በደቂቃ ውስጥ ምን እንደሚፈጠር አናውቅም። ጸሎት ማድረግ ያለብን ፈጣሪ ሆይ ወደ አንተ ስመጣ ምን ይዤ እመጣለሁ? ከዛ ውጪ ፈጣሪ ለሚሰጠን በረከት ከሰጠን ተመስገን ብለን እንቀበላለን፣ እናመሰግናለን። ካልሆነ ደግሞ የኛን ህይወት ብቻ ነው መኖር ያለብን። ፈጣሪን በመንገዳችን እንዳናስከፋ ብቻ ፈጣሪን ብቻ ይሁት። ፈጣሪ ስትከተሉ ከፈጣሪ ጋር ስትሆኑ ሁሉ ነገር ይስተካከላል። ሌላው ተራና ቀላል ነገር ነው። ህይወት አንዴ ናት፣ አትደገም። በቃ አንዴ እንኖራለን፣ እንሞታለን። ይቺ ለማትደገም ህይወት በልጅ ፍላጎት፣ በባል ፍላጎት፣ በህይወት መመሰቃቀል በምናምን በቃ ራሳችን አናመሰቃቀል። ጀስት ካም ዳውን፣ ተረጋጉ። ለራሳችሁ ብቻ ጊዜ ስጡ። እናንተ ስትኖሩ ሁሉ ነገር በሰላም ይቀጥላል። እኛ ከሌለን ግን አይቀጥልም። እንደዛ ብላችሁ እኔም እኮ በጣም ብዙ የሚረብሹ ነገሮች አሉ። አይኖ ግን ምንድነው መተው ካልተው ነው እንዴት ህይወት ሊቀጥል ይችላል? ሁለተኛ ነገር ነገ ሌላ ቀን ነው። ሌላ ነገሮች ሁሉም ነገር ይቀየራሉ። እንዳሉበት የሚቀጥል ነገር የለም። ገባችሁ? ከዛ ደግሞ ህይወት አጭር እንደሆነች ማሰብ ነው። ተኝተን ስንነሳ ምን እንደሚያጋጥመን አናውቅም። እኛ ገና የ5 ዓመት የ4 ዓመት እቅድ እንይዛለን አይደል? ተኝተን ስንነሳ ምን እንደሚያጋጥመን አናውቅም። የወለዱት ይደግላችሁ፣ ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። ፈጣሪ ምድር ላይ የሰው ልጅ የሚመኘውን ነገር ይስጠው፣ በጎ ነገር ሁሉ ይስጠው። ፈጣሪ ደግሞ በጎ ነገርን አይከለክልም። ጊዜ ይወስዳል፣ ይፈትናቸዋል። እስኪ አብራኝ ትጓዛለች አትጓዝም፣ ብከለክላት ትቆያለች አትቆይም የሚለውን ነው እንጂ ፈጣሪ እንኳን አይደለም ሁሉን ነገር ገነትን እንኳን ለኛ እኮ ነው የሰጠን። ለማን ነው የሰራው ፈጣሪ? ገነትን ለኛ ነው እኮ ይሰራልን። ገባችሁ? ግን መርጠን እጃችንን መስደድ የኛ ምርጫ ስላደረገልን ነው እንጂ ፈጣሪ እኮ በጎ ነገር አይከለክልም። ፈጣሪ ልጅ ስጠነው ብለነው በቃ በረከት ነው እየጸለይን ያለን ጥሩ ነገር ነው አይደል? ልግደል፣ ልስራቅ እንበላለን፣ እናግባ፣ እንውለድ። በቃ ህይወትን እግዚአብሔር የፈቀደልን ህይወት እኮ ነው። ትዳር እኮ እግዚአብሔር የፈቀደልን፣ ልጅ እኮ እግዚአብሔር የፈቀደልን ነው። ግን ምንድነው ቀን አለው። እግዚአብሔር ቀኑ ካልደረሰ ከሱ ጋር መጋፋት አይቻልም። እንኳን ለምነ ነው ሳንጠይቀው እኮ እግዚአብሔር ይሄን ህይወት ኑሩ፣ አግቡ፣ ውለዱ፣ ተራቡ፣ ምድር ሙሏት ብሎ አይደል የሰደደን? ያንን አላማ እኮ እንድናስፈጽምለት እግዚአብሔር ይፈልጋል። እንኳንስ በበጎ መልኩ እግዚአብሔር የኛን መልካም ፍቃድ ይፈልጋል። ገባችሁ? ያደርግልናል። ቶሎ የማያደርግልን ምክንያት አለው። ምንድነው? እግዚአብሔር ቀን አለው፣ የራሱ ቀን አለው። ያንን ቀን ደግሞ በትዕግስት ይጠብቃሉ ወይ? አሁን እንዳልኳችሁ ሰው በተናገራችሁ ቁጥር ይናደዳሉ፣ ያለቅሳሉ። ሰውን ነው የሚከተሉት፣ እኔን ነው የሚከተሉት ብሎ እሱ እግዚአብሔር እሱ መንገዱን ስለሚጠብቀን ነው ስለሚከተለን ነው እንጂ እኛ ከልክሎን አይደለም። ልጅ ከልክሎ አይደለም፣ ትዳር ከልክሎ አይደለም። እግዚአብሔር ሁሉን ነገር ፈቅዶልናል። እንኳንስ በጎውን ነገር ሌላውን ነገር እንኳን መርጠን እንድናደርግ ዓለም ለኛ ተሰጣናለች፣ ለማንም አይደለም። ስለዚህ ተረጋጉ፣ ከእግዚአብሔር ጋር ጸሎታችሁን አድርጉ። ሁሉ ነገር በሰዓቱ ይመጣል። ካልመጣ ደግሞ ምናልባት እግዚአብሔር የፈቀደልን እናት አባት የሌላቸውን ልጆች ልናሳድግ እኛ ደግሞ በእነዛ ልንባረክ ቢሆንስ ልንጸድቅ ቢሆንስ? ገባችሁ? ለኛ የከለከለን ነው። እናንተ ቦታችሁ የሰዎችን ልጆች እንድታሳድጉ ነው። በዛ ደግሞ በረከት ልሰጣችሁ ነው። በእነሱ በረከት ቤታችሁ ልመጣ ነው ካለንስ የምናውቀው ነገር የለም። የእግዚአብሔር በረከት መጠበቅ ብቻ ነው ያለብን። ሰዎች በተናገሩት ነገር እባካችሁ አትረበሹ ነው የምለው። ሀቭ ኤ ናይስ ዴይ። ደህና ዋሉ።